በዛሬው ቪዲዮአችን ይህንን ማፕ አኒሜሽን ካንቫ ላይ እንዴት መስራት እንደምንችል አሳያችኋለሁ። ወደ ቪዲዮ እንሂድ። በመጀመሪያ የምናደርገው ነገር ምንድነው? ካንቫ ላይ እንገባና ክሬት ዲዛይን ካልነው በኋላ ቪዲዮ የሚለው ጋር እንሄዳለን። ቪዲዮ የሚለውን ክሊክ እናደርግና እኔ ለዩቲዩብ ስለሆነ ይቺ ዩቲዩብ ቪዲዮ የሚለውን መርጣለሁ ማለት ነው። እንደዚህ አይነት ይመጣልናል ማለት ነው። እዚህ ጋር ብላንክ ሚዲያ እንላለን። ብላንክ የሚለውን እንመርጣለን። 5 ሰከንድ ርዝማኔ ያለው ፍሬም ተከፈተ ማለት ነው። ኤሌመንት ላይ እንሄድና የምንፈልገውን ማፕ እንመርጣለን። እኔ እንደ አጋጣሚ ይህችን መርጫታለሁ ቅድም ስለተጠቀምኳት በስክሪኔ ልክ ኤዲት አደርጋታለሁ ማለት ነው። የምትፈልጉበት ሀገር ጋር ፖይንት እንዲያደርግ አድርጋችሁ እኔ እንደ አጋጣሚ ይቺ የፈረንሳይን ማፕ አኒሜሽን ነው ልሰራ ያሰብኩት። እዚህ ጋር ስመጣልኝ ይቺን እንደዚህ ያደረግኳት ማለት ነው። እዚህ ታይም ላይን ላይ እንመጣና ይቺን ወደኋላ እንመልሳታለን ማለት ነው። ከዚህ ጋር እኩል እንድትሆን ይቺም 5 ሰከንድ እንድትሆን ማለት ነው። ሁለተኛ ላይ የምናደርገው ነገር ምንድነው? ይሄም ዱፕሊኬት እናደርገዋለን። ይቺንም ዱፕሊኬት አደርጋታለሁ ማለት ነው። ይሄን ስም ልስጠው፣ ማፕ አኒሜሽን ልበለው፣ ረስቸው ነው። ሁለቱን ዱፕሊኬት ካደረግን በኋላ የመጀመሪያው እንደዚህ ነበር። እዚህኛው ጋር ስመጣ እዚህ ጋር ዙም አድርጎ የምፈልገው ሀገር ላይ ዙም እንዲያደርግልኝ ነው። ይቺም ፈረንሳይ ነው የምፈልገው። ፈረንሳይ ላይ ዙም እንዲያደርግ ዙም እናደርገዋለን ማለት ነው። እያስተካከልን ዙም እናደርገዋለን። አይ ቲንክ እንደዚህ ይበቃዋል ይመስለኛል። እንደዚህ ይበቃዋል። የመጀመሪያውን ይመስላል። ሁለተኛው ላይ ዙም አድርጎ ይሄንን ይመስላል ማለት ነው። ከኢንተርኔት ሄደን ጎግል ላይ የፈረንሳይን ማፕ ከጎግል ላይ ሰርች እናደርጋለን ማለት ነው። እኔ ቅድም አድርጌ ዳውንሎድ ያደረኩት አለ፣ እናንተ ማድረግ ትችላላችሁ። ይችኛዋን ቅድም ዳውንሎድ ያደረኳት ነች። ሴሌክት አደርግና አመጣታለሁ ወደ እንትኔ ማለት ነው። ይሄንን እንግዲህ በዚች በፈረንሳይ ካርታ ልክ ማስተካከል ነው ማለት ነው የሚሆነው ቀጣይ ስራችን። ይህችን ዙም እያደረግን እያሳነስን እያተለቀን በዚህ ካርታ ልክ እንዲሆንልን ኤዲት ማድረግ ነው ማለት ነው። ከካርታው ጋር ማች እንዳደረግ ካደረጋችሁ በኋላ የኔ ብዙም ማች አላደረገም ጊዜ እንዲወስድብኝ ብዬ ነው፣ እናንተ አስተካክሉትኝ። ከካርታው ጋር ማች እንዳደረግ ካደረጋችሁ በኋላ ኢሜጃችንን አኒሜት እናደርጋታለን። አኒሜሽን ላይ እንገባለን። ዝቅ አድርገን እስቲ አሪፍ አኒሜሽን፣ አይ ቲንክ ይሄኛው አሪፍ መሰለኝ፣ ይሄኛው ይሻላል። አይ ቲንክ ብራሽ የሚለው መርጫለሁ እኔ። ብራሽ መርጬ ኦን ኢንተር ብዬዋለሁ፣ እንዳለ ተወዋለሁ ማለት ነው። ቀጥሎ የምናደርገው ምንድነው? ፍራንስ የሚል ቴክስት አድ እናደርግበታለን። ፍራንስ የሚል ቴክስት አድ አደርግበትና ይህንን ፎንቱን እንቀይረው፣ ትንሽ ተለቅ እናድርገውና ኢፌክት ትንሽ የተወሰነ ኢፌክት ነገር እንጨምርበት። አይ ቲንክ ይሄኛው ይሁን። ሞር ማስተካከል ትችላላችሁ እናንተ። ትንሽ ተለቅ አደረገውና እዚህ መሀል ላይ አመጣዋለሁ። ይሄንንም ሞር አኒሜት አደርገዋለሁ። አኒሜት የሚለው ላይ ገባና ምን አይነት አኒሜሽን ነው ይሄን የምፈልገው? አይ ቲንክ ዋይፕ አሪፍ ነው። ዋይፕ አኒሜሽን እንመርጣለሁ። ኦን ኢንተር ስፒዱን ትንሽ እዚህ ጋር አድርገው እያያቸው አስተካክሉትኝ። ይሄንን ከታይም ላይ እኩል ለማድረግ ቀንሰዋለሁ ማለት ነው። እዚህ ጋር ሰዎችን ትንሽ ቀነስ እናደርጋታለን። ይሄን 2.6 ሰከንድ አድርጌዋለሁ። ይሄኛውን ደግሞ 5 ሰከንድ አድርጌዋለሁ። ሰዎችኛዋን ትንሽ ወደዚህ እናደርጋታለን ቀጥሎ እንዲገባ። ይሄ ፍራንስ የሚለውን ከዚህ እኩል ይሄንንም ከዚህ እኩል እናደርጋለን። ይሄኛው ኢሜጃችን እና ይሄኛው ኢሜጃችን ዙም አድርጎ ማች እንዲያደርግ ምንድነው የምናደርገው? ትራንዚሽን ነው አድ የምናደርገው። ፔጁ ላይ እንመጣና እዚህ ጋር ትራንዚሽን እንለዋለን። ማች ኤንድ ሙቭ የሚለውን እንመርጥና ዲዩሬሽኑን 2.3 ሰከንድ እስከ መጨረሻው እናደርገዋለን ማለት ነው። አሁን እንዴት ሆነ የሚለውን ላሳያችሁ።
የዛሬው ቪዲዮአችን እንግዲህ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይመቻችሁ።